ወንድሜ ለምንድን ነው ዝም የምትለው? ለምንድን ነው ውሸቷ እንደሆነ ነግረህ ከቤት ማታባራት? ቆይ ይቅርታል። ማን ነው በዚህ ሰዓት? ስንት ነገር ተነጋግረን ለምንድን ነው የመጣሽው እዚህ ድረስ? ፈጣሪ ወይ ምንድን ነው የምታፈጭብኝ? እኔ እኮ ጥላትሽ አይደለሁም። ትዝታ፣ እኔ ሳልፈቅድ መስመር ውስጥ የሚገባ ሰው በጣም ነው የሚያናድድ። እባክሽ ነው ገዝሽ፣ እባክሽ ሂጂ። ትሰማኛለህ? እኔ ምስኪን የተጎዳው ሴት እንጂ ሞኝ እንዳልመስልክ። በእናትሽ አሁን ዙፋኔ ውስጥ ነው ያለችው። ይህንን ነገር መስማት የለባትም። እባክሽ አሁን ከዚህ ሂጂ ልለምንሽ። አልሄድም። አሻፈረኝ የምትል ከሆነ የማደርገው እንዴ ነው የማውቀው። መንገዱ ማቀቅ። ስምኝ እባክሽ፣ መጀመሪያ መነጋገር ይሻላል። እባክሽ አንቺ ደግሞ መስመር ውስጥ እየገባሽ ነው። እሱ ነገርሽ በጣም እየደበረኝ ነው። ቆይ አንቺ ምን ሆነሻል? እኛ እኮ ቤተሰብ ነን። ቆይ ለምንድን ነው እና ራስሽን ከኛ ምን ለዩ? ቆይ በህይወትሽ የሚያሳስብሽ ነገር የለም? ስራ የለሽም? የተሳሳተ ነገር አታውቂ። እባክሽ ልለምንሽ። አልፈልግም፣ ካንተ ጋር ማውራት አልፈልግም። ልጄን ነው የምፈልገው አልኩህ እኮ። ይገባኛል። እባክሽ ልለምንሽ። እግርሽ ላይ ወድቄ ልለምንሽ። አንተ ልጅ ተው ተው። ትጎዳብኛለሽ። ሰምኝ እባክሽ። ተው። በዚህ መንገድ ያው በኋላ ጮኬ ሰፈሩን ሳልበጠብጥ ብታሳለፍ ልጅ ነው የሚሻለው። ስምኝ አሳልፈኝ። ትንሽ ነገርኩህ እኮ። እባክሽ ልለምንሽ። ኧረ እባክህ እባክሽ ስምኝ፣ ከዚህ ውጪ እባክሽ ልለምንሽ። ወንድሜ ቆይ ምንድን ነው? ምን ትሰራለሽ አንቺ ደግሞ እዚህ? እባክሽ እንጂ እባክሽን ስሚ፣ የምነግርሽን ሁሉ ነገር አድምጪ። ስምኝ እባክሽ፣ ውጪ ሆነን መነጋገር እንችላለን። አይደለም እውነታውን አሁን ነው የምነግራት። እባክሽ ስምኝ፣ ውጪ ሆነን መነጋገር እንችላለን። ተወኝ አልኩህ እኮ። ዙፋኔ ሁሉን ነገር የማወቅ መብት አላት። እውነት ለመናገር ትሪቱ ተመችቶኛል። አይ ዙፋኔ እትክቲኒ ነካ የለውም በረካ ሲባል አልሰማሽም? ለዛ ነው ላይ እየተጣጣሽ የነበረው። አሁን እስቲ ምን እንደምትሆኛ አይሻለሁ። ቆይ አሁን ደግሞ ምን ቀረሽ? ለምንድን ነው በተደጋጋሚ እየመጣሽ የምትረብሽ? ምንድን ነው የምትፈልጊው ከኔ? የኔ ልጅ እኔ ሰላምሽን አልነሳውሽም። የገዛ ወንድሜ እናቴ የምትያቸው ናቸው ሰላምሽን እየነሱሽ ያሉት። አሁን ግን እኔ እናትሽ ሁሉንም ነገር ነግሬሽ ሰላምሽን መልስልሻለሁ። ስምኝ፣ እያደረግሽ ያለሽው ነገር ትክክል አይደለም። እባክሽን ተይ፣ ልለምንሽ። ልጄ እኔ ትክክለኛው እናትሽ ነኝ። ምን? እንዴ እማ፣ በቃ አንቺ በደወልሽ ቁጥር በዚህ ጉዳይ መጨቃጨቅ አለብን እንዴ? ቆይ ግን እኔ ለምንድን ነው የማላሳዝንሽ? ገና ለገና የአንቺ ስራ እንዲስተካከል የኔ ህይወት መስዋዕት ታደርጊብኛለሽ? እንደውም እማ ልንገርሽ፣ እኔ የማፈቅር ሰው አለ። ሄሎ፣ በቃ አንቺ ራስሽን ወሬ ጨረሽና እኔ ልትዘጋያለሽ። ነገሩ አንቺ እንደዚህ ነሽ። የታቦሽ እንደዚህ ነው እንጂ እኔ 9 ወር ሙሉ አርግሼ አምጬ የወለድኩሽ እናትሽ ነኝ። ወንድሜ ምንድን ነው እቺ ሴትዮ እያወራች ያለችው? ተሳስታ ነው አይደለ? ሁሉም ሰው ካንቺ እኔን ለማራቅ የሚሞክሩት እውነታውን እንዳታውቂ ነው። የኔ ልጅ እናትሽ እኔ ነኝ። እባክሽ እመኚኝ። ወንድሜ ለምንድን ነው ዝም የምትለው? ለምንድን ነው ውሸቷ እንደሆነ ነግረህ ከቤት ማታባራት? ምክንያቱም እውነቱን እሱም ስለሚያውቅ ነው። እውነቱን ደግሞ እኔ የነገርኩሽ ነው።
እባክሽ ተነሽ እህቴ እባክሽ ንቂ እህቴ እባክሽ አንቺ ነሽ እንደዚህ እንድትሆን ያደረግሻት ትንሽ ቀን ታገሺ እህቴ ትጎዳብኛለች ብልሽ ያደረግሽውን ተመልከች ውጭልኝ አሁን ከቤቴ ውጭልኝ አትጩብኝ እኔስ ልጄን ማቀፍ አያምረኝም ልከተወኝ አትጩብኝ እኮ ይሄ እንደሆነ አይደለ ፍላጎትሽ ያው የምትፈልጊው ሆኗል ደስ ይበልሽ ውጭልኝ አሁን ከቤቴ ውጭልኝ አልወጣም ልጄ ደህና መሆኗን ሳላውቅ አልወጣም ሰላም ነው ማለግል ፍላጎትሽ ብለሽ አበላሽሹ ውጭልኝ አሁን ውጭልኝ አንተ ስታስታምም ነው ልጄ ሰላሟን ያጣችው አንተና እናትህ ናችሁ ልጄ መጠቀም ያደረጋችኋት ምን አልሽ አንቺ እኔ ነኝ እህቴ መጠቀም ያደረኳት ንገሪኝ እኔ ነኝ መጠቀም ያደረኳት ትሰማለህ ልጄ እናንተ መጫወቻ አይደለችም ልጄ የኔ የግሌ ናት ቤኪ አይዞክ ምንድን ነው የሚደረገው የዙፋን ትክክለኛ እናት እኔ ነኝ ነው የምትለው እንደምታየው ደግሞ ዙፋን ይሰማ ደንግጣ ወደቀች እንዴት ናት ተረጋጋችልሽ አዎ ቤኪ አሁን ተረጋግታለች ብቻዬን መሆን እፈልጋለሁ ብላለች ግን ቆይ ሁሉንም ነገር እኮ አውቃለች ዙፋን ምን ልታደርግ አሰብክ ምን ላድርግ ሞቴ እሷ እኔን በጠበቀች ይልቅ ልጠብቃት አልቻልኩም ያቺ ስሜን ግን መጠቀም ያደረገቻት እውነታው ግን በእኔ ተነሳ ዙፋኔ በጣም ብዙ በደል ደርሶባታል በጣም እንደሱ አትበል እንዴ እውነት አለመሆኑን እኮ እኔም አንተም እናውቃለን እኔ እንጃ ግን በጣም ፈርቻለሁ እንዴት ብዬ አይኗ እንደማያት እራሱ አላውቅም ትንሽ እኮ ነገሮችን እስክትረዳ ነው ዙፋኔ በጣም ብልህ ልጅ ናት ትረዳለች አንተ አትጨነቅ እውነት ግን እንደዛ ይመስልሻል አዎ ይመስለኛል አይ ፈጣሪ ሆይ ቆይ አንቺ ምኞት አምሳሌው ስራ የለሽም ሰርቼ ጨርሻለሁ አሃ እንደዛም ቢሆን እዚህ መሆን የለብሽም ወደ ውስጥ ግቢ ሆ እጉድ እኮ ከና ተገብ መጀመሪያም እኮ ቢሆንነቱ ገብቶ ማመን ነው እንጂ አልፈለኩት ግን ጊዜውን ጠብቆ አሁን ሁሉም እውነቱ ወጣ ወንድሜን ማጣት አልፈልግም ቆይ አምላኬ እንዴት ልታረገኝ እህቴ ያውቃለሁ ግን ደግሞ ይሄንን ነገር ካንቺ መደበቅ ፈልጌ ነበር
እኔም ሆንኩ እማዬ በቃ የደበቅንሽ አንቺን ላለማጣት ስንል ብቻ ነው። ታውቂያለሽ ይህን ያህል ጊዜ ስመኝ አጠገብሽ አልነበረችም። ደግሞ አንድም ቀን የሌላ ሴት ልጅ ነሽ ብዬ አላሰብኩም ነበር። ማሰብም አልፈልግም። እባክሽ እንደ ድሯችን ነው። እባክሽን እህቴ ሆኝ። ብቻዬን መሆን ነው የምፈልገው። እሺ፣ ግን ሁሌም ካጠገብሽ እንደሆንኩ እንድታስታውሽ እፈልጋለሁ። እሱን ግን እንዳትረሽ። ወይ ስመኝ ፈጣሪ ወይ ቆይ ብርቱካን አሰሚም አትደውይልኝ። ያንቺ ነገር እኮ ከዚህ ቤት ስወጪ በቃ አትደውይልኝ። የት የለሽም ለየት አይናውጣ ነች። ፈጣሪ እንዴት ነሽ ስመኝ? ብርቱካን ስላንቺ ብዙ ነገር ነግራኛለች እና በጣም ነው የምታሳዝኝ። ምን ልታደርጊ እዚህ መጣሽ? ምን ፈልግሽ ታዲያ? ወይኔ ቲቲ፣ እኔ እዚህ ድረስ የመጣሁት ለአንቺ ተጨንቄ ነው። ቆይ ለዙፋን እናቷ እንደሆንሽ ለምን አትነግሪያትም? አንቺም ከብቸኝነትሽ ውጪ። መች እሱ ጠፋኝ። ትክክለኛ ጊዜ እየፈለኩለት እንጂ። ምን ማለትሽ ነው? ትክክለኛው ሰዓት እኮ አሁን ነው። ቆይ ልጅሽን በእነኛ ጨካኝ ቤተሰብ እስክታጭ ነው የምጠብቂው? በስመ አብ በይ። ምንድን ነው የምትይኝ? እንደውም ባለፈው ሊገሏት ነበር። ማነው እሱ? ወይኔ ልጄን። የኔ እናት፣ አሁን ማዘኑ አዋጣም። ልጅሽን ማዳን የምችው አንቺ ብቻ ነሽ። እሱም ደግሞ ለዙፋንነቱን በመናገር ነው። እኔ ተናግሬያለሁ እንግዲህ። በፍጹምማ ሁለት እድል አላባክንም። ቤኪን ከነ ንብረቱ የራሴ ያደርገዋለሁ። አዎ ቤኪን ሲያውቅ ይጎዳል። ቢሆንም ግን በፍቅር ያጽናናዋለሁ። አይ ቲቲ ጉድሽን ተመልከቺ። ቆይ እኔ የምልሽ የኔ ቆንጆ አንቺ የራስሽ ቤት ወይ ህይወት የለሽም እንዴ? ማለት አልገባኝም። ምን ማለት አለው? እዚህ ቤት መመላለስ እኮ አበዛሽ። እኔ የምልሽ አባትሽ ሕክምና አስተምሮሽ ለምን እግረ መንገድሽን ሰው አታግዢም? ስለሰለቸውሽ በጣም አዝናለሁ። ግን ደግሞ እኔ እዚህ ቤት የምመጣው ዙፋንን እና ቤኪን ብዬ ነው እንጂ አንቺን አይደለም። እና ደግሞ ስለሚሰማሽ ስሜት ምንም ልረዳሽ አልችልም። ፈጣሪ ሆይ ጭራሽ መልሷን ይብልኝ። አጉድ እኮ ነው። ኤሲ እንዴት ነሽ? አለሁልሽ ምኞቴ። እኔ የምለው ቤኪንም ዙፋንንም አላየኋቸውም። ቤት ውስጥ ማንም የለም እንዴ? አልሰማሽም እንዴ? ትንሽ እኮ ችግር ተፈጥሯል። ምነው ቤኪ ደህና አይደለም? አይ ምንም አልሆነም። በቃ እሱ እራሳቸው ይነግሩሻል። እሺ አሁን የት ነው ያሉት? ሁለቱም በየራሳቸው ክፍል ናቸው። ጉድ እኮ ነው። ጭራሽ መኝታ ቤት ልትገቢ ነው? ምነው ይረብሽሻል? አይ ጉድ እኮ ነው። ሰው እንዴት ነው አይናውጣ የሆነው? ስሚ ማንም ሆኜ አይመለከተኝም። ቆይ እዚህ ቤት ምግብ የለም እንዴ? አንቺ ስራሽ ምንድን ነው? እሺ አሁን ይዤልሽ እመጣለሁ። ይሻልሻል። እቺ ደግሞ እንዴት ነው የሚያደርጋት? ቆይ ጠብቂኝ። ልክ አይደል እንደማስገባሽ? እዚች ደግሞ አይናውጣነት። ፈጣሪ ሆይ ከምን አይነት ሰው ጋር ነው የምኖረው ግን?
ቤኪ ደህና ነህ? ደህና አይደለሁም ሚሲ። በጣም ከፍቶኛል፣ ግራ ገብቶኛል። አናውቅም ብቻ ፍርሃት ይለኛል። ቆይ ምን ነው የተፈጠረ ነገር አለ እንዴ? እህቴ ትክክለኛ እናቷ እንዳልሆነች አወቀች። ማለት ቆይ ዙፋን ትክክለኛ እህት አይደለችም? እህቴ ናት፣ በማንም የማልተካት እህቴ ናት። ተይ እንደዛ አትበይ ኤልሳ። አይዞክ ቤኪ፣ በቃ አትከፋሽ። ነገሮች ሁሉ ለበጎ ነው የሚሆኑት። ደግሞ በእርግጠኝነት ዙፋን በዚህ ሰዓት ከባድ ጊዜ እያሳለፈች ነው የሚሆነው። ስለዚህ በቃ አንተ ደግሞ በርታ በል። ምን ደግሞ ዙፋን ጠንካራ ልጅ ነች፣ ይህንንም ጊዜ ታልፈዋለች። እኔም በፍጥነት ነገሮቹ ተስተካክለው ዙፋኔ ደህና እንድትሆንልኝ ነው የምፈልገው። ታውቂያለሽ ኤልሳ፣ እኔ ካለ ዙፋን ምንም ነኝ። ዙፋኔ ለእኔ እህቴ ብቻ ሳትሆን ህይወቴም ጭምር ናት። ከልጅነታችን ጀምሮ ሁሌም ስከፋ ከጎኔ ነበረች። እንደዛ እንኳን ታምሜ ዊልቸር ላይ በተቀመጥኩበት ሰዓት እሷን ሳያት ህይወቴ እንደ አዲስ ይዘራል። ተስፋ አደርጋለሁ። ቤኪ ይገባኛል። ደግሞ በጣም የምቀናባችሁ እህትና ወንድም ናችሁ። ታውቂያለሽ፣ ለእኔ ሚስጥር የማጋራችሁ እናንተ ናችሁ። ታዲያ እሺ ምን ላድርግ ኤልሳ? በድንገት ይህንን ነገር ለእሷ መስማቷ በጣም ከባድ ነው የሚሆንባት። ይገባኛል እኮ ፈጣሪ ሆይ ዙፋን ደህና ነሽ? ደህና አይደለሁም ምኞቴ። ይገባኛል ቀላል ነገር እንዳልሆነ፣ ግን ዙፋኔ ጠንካራ መሆን አለብሽ። ስመኝ ወላጅ እናትሽ ብትሆንም የቲቲን እናትነትና የበረከትን ደግሞ ወንድምነት አይቀይረውም። ቆይ ምኞት፣ ይህንን ሁላ ነገር ታውቂ ነበር? ምኑን ነው የማውቀው? እናቴ ስመኝ እንደነበረች። ቢያንስ አንቺ እንኳን እንዴት አትነግሪኝም ምኞት? እንዴት ይህን ነገር እነግርሻለሁ ዙፋኔ? በእርግጥ ቤኪም እቴቴም ይህን ነገር ሊነግሩሽ ምቹ ቀን እየጠበቁ ነበር፣ ግን ደግሞ በመሀል በጣም ብዙ ነገሮች ተፈጥረው ነበር። ሰው እንዴት በ20 ምናምን አመቱ ቤተሰቡ ሌላ እንደሆነ ይነገረዋል? ህይወቴም በሙሉ ውሸት ነበር ማለት ነው? እንደሱ አይደለም እንዴ! እንዴት ህይወትሽ ውሸት ይሆናል? መወለድ እኮ ቋንቋ ነው። ግዴታ ደም ሳይሆን ለሰው ልጅ ዋና መሰረቱ ደግሞ ፍቅር ነው። በረከትና እቴቴ ደግሞ አንቺን በጣም እንደሚወድሽ አውቃለሁ። እንጃ ብቻ ፈጣሪ ይርዳኝ። አንቺ እንዲረዳሽ ከፈቀድሽለት እኮ ፈጣሪ ሁሌም ይረዳሻል። ውይ ቤኪዬ፣ የኔ ጌታ እንዴት ባንዴ ሙሽሽ እንዳልክ! ውይ ፊቱ ሁላ ገረጣ እኮ። እንደው እኔ ምን አባቴ ላድርግ? ምኑ ሽሽግ ላድርግ? ውይ ቆይ ትዝታ፣ አሁን ይሄ የሚባልበት ሰዓት ነው? ፈጣሪ ሆይ ተመልከቱልኝ፣ ባንዴ ቃላራም ሆነች። ጉድ እኮ ነው። እባካችሁ ምንም ነገር መስማት አልፈልግም። ቤኪዬ የኔ አባት፣ ከነጋ ጀምሮ እኮ ምንም አልበላም። ምን ልስራልህ? ምንም አልፈልግም፣ ይቅርብኝ። እንዴ ትዝታ እውነቷን ነው። ቆይ ለምንድን ነው ያልበላኸው? ቆይ ትበላለህ። ባይሆን እኔ ቆንጆ ምግብ ልስራልክ። ፈጣሪ ሆይ ሙያ የላትም እያልሽ ነው? እንደማውቂ ለቤኪ ከሆነ ኢንዶሚንም ቢሆን ቀቅልለታለሁ። እኔ እንኳን እንደዛ ለማለት ፈልጌ አይደለም፣ ላገዘሽ ለማለት ያህል። ተው፣ ሁለታችሁ መልፋት የለባችሁ። አሁን ብቻ የመሆን ብቻ ነው ፈልገው። እንዴ ቆይ አንተም እዚህ ብቻ መሆን ፈልገህ፣ ዙፋንም እዛም ብቻውን መሆን ፈልጋ፣ ችግሩ ማን ሊፈታው ነው? በል ተነሳም፣ ራስን አጠንክርና አምጣ። እንዴት ብዬ እንደዛ ተከፍታ ነው ማለት ይችላል? ትችላለህ ቤኪ፣ ብቻ አንተ ራስን አጠንክር እሺ? በል አሁን እዚህ መቀመጫው አይጠቅምም፣ ተነስ።
የሚያነቃት ፈጣሪው እናንተም ሲም ወይ ፈጣሪ ሆይ ነው የመጣሽው? በአንቺ የራስ ወዳድነት ምክንያት ያው እህቴ የራሷ ላይ ቆልፋ ተኝታለች። ምን ቀረሽ ከኛ? ገና ልጄ መቼ አገኘኋት? አንቺ ሴትዮ ቆይ ከእህቴ ምንድን ነው የምትፈልጊው? እባክህ ቤኪ ተረጋጋ። እሷ የምትልን ብትሰማ ነው የሚሻልክ። ለአንተ እህት ብትሆንም እኔ ደግሞ መከራ ያየሁባት ልጄ ናት። አሁን የት አለች? ላያት ነው የመጣሁት። እባክሽ ለእሷ ነገሩን አምኖ ለመቀበል ትንሽ ጊዜ ያስፈልጋታል። የምታስብበትን ጊዜ ስጫት። ቆይ ለእኔስ ማን ይጨነቅልኛል? ማን ያስብልኛል? ምንድን ነው ሻንጣው? እህቴ? የትኛዋ እህትህ? ለ20 ምናምን ዓመት እህቴ እያልክ ስትዋሸኝ ለነበረችው እህትህ እስከ ዛሬ ድረስ የተጫወታችሁብኝ ይበቃችኋል። እሺ ልጄ እንዳትጠጊኝ። ልጄ የት ነው የምትሄጂው? ዙፋኔ እባክሽ፣ ዙፋኔ እባክሽ ልቀቂኝ፣ ልቀቂኝ፣ ምን ልቀቂኝ? ሄሎ ወይ ኪሩቤል፣ በጣም ከፍቶኛል።